ሰላም ቤተሰው በጣም በሚያሳዝን ሁኔታ ትላንትና ቡርኬ ለሀይሚ የ80 ባልሽ አይደለውም ባለው መሰረት እኔ መለኛው ጋር ደውዬ እንዴት እንደዚህ ይላል ቢያንስ አንተ ደውለክ ለምን አትናገረውም ብዬ ነገርኩት ማንና ብዙዎቻችሁ ሀይሚ ፍቅረኛው አይደለችም ምክንያቱም ትላንትኛ እኔ እኮ የ80 ባልሽ አይደለውም ብሏታል አብሮ እየኖረ እንዴት እንደዚህ ይላል ብላችሁ በጣም ብዙ ልጆች እየተሳደባችሁ ያላችሁ ቡርኬን ሀይሚን እየተጠቀመባት እንደሆነ አብሯት እያኖራት እንዴት እኔና አንቺ ምንም አይነት ነገር የለንም የ80 ባልሽ አይደለም ምንም አታመጪም እንዴት ይላታል ብላችሁ በጣም ብዙዎቻችሁ ተበሳይታችኋል። በጣም ብዙዎቻችሁ ቡርኬን እየሰደባችሁት ነው። እኔም ለመለኛው ይሄንን ነገር ነግሬዋለሁ ማለት ነው። እንዲሁም ቪዲዮ ተቆራርጦ ደርሶኛል። ቴሌግራም ላይ ዋትስአፕ ላይ ላካችሁልኝ ልጆች አላችሁ። ልንገራችሁ ቡርኬ በጣም ስሜታዊ ስለሆነ ነው ያንን ቃል የተጠቀመው። በእርግጥ በጣም ልብ የሚሰብር ነው። ሀይሚን ምኑም እንዳልሆነች ነው ምንም አታመጪ ምንም አይደለሽም ነው ያላት። በእርግጥ ግን ስሜታዊ ነው ሰው ስሜታዊ ሲሆን ሲጣላ መቼም አንቺ ኬክ ነሽ አንቺ ጣፋጭ ነሽ አይባባልም አይደለ አይባባልም መቼም ጸብ ኬክ እኮ አይደለም ጸብ በቸኮሌት አይደለም እኮ አይደል የቃላት ውርወራ ነው እሷም ተናግራለች እሱም ተናግሯል ሁለቱም አግሬሲቭ ነበሩ ግን መሀል ላይ ገብታችሁ ቡርኬ በጣም ባለጌ ነው ለምትሉ ሰዎች መለኛው ምላሽ መልሷል በጣም በጣም እንደሚወዳት በጣም እንደሚያፈቅራት በባለፈው በተፈጠረው ጸብ ምክንያት ነው እንጂ ኦልሞስት ሽማግሌ ሊላክ እንደነበረ አሁንም ደግሞ ቤተሰባዊነት መለኛው ወደ አዲስ አበባ እንደሚሄድ ነገሮች እንደሚስተካከሉ ወይ መለኛው ወይ ሀቡ ከሁለት አንዳችን እንሄዳለን ያለው ነገሮችን ለማስተካከል እንደሚሞክሩ ነግሮኛል ገብቷችኋል ግን በመሀል ቤት ገብታችሁ ቡርኬን አይዞክ ሂድበት ሀይሚ ምንም አታረግልህም አንተ ብዙ ጊዜ ስትለማመጣት ነበረ ለምትሉት ልቦና ይስጣችሁ ምንም ልንል አልችልም ሀይሚንም ደግሞ ጎበዝ በርቺ ሂጂበት እሱ አይፈልግሽም ይንቅሻል እያላችሁ ደግሞ ለሀይሚ ሞራል የምትሰጧት እናንተንም ልቦና ይስጣችሁ እነሱ መቼም አይለያዩ እመኑኝ መቼም አይለያዩ የሚታረቁበት አብረው የሚኖሩበት ጊዜ እመኑኝ በጣም ቅርብ ነው በጣም ቅርብ ማለት ነው በጣም እኔ ከዚህ ሳምንት በኋላ ሁለቱ ፍቅር ሆነው እንደሚመጡ እኔ በሙሉ ተስፋ ነው የምነግራችሁ ምክንያቱም ወይ መለኛው ወይ ሀቡ ወደ አዲስ አበባ እንደሚሄዱ እኔ እርግጠኛ ስለሆንኩ ማለት ነው እና የልጆቹ መለያየት በጣም አስደስቷችሁ በጣም ደስ ብሏችሁ ጮቤ እየረገጣችሁ ጨጓራዬን አሞኛልና ይቅርታ ሳወራ ጮቤ እየረገጣችሁ ያላችሁ በጣም ብዙዎች አላችሁ ከዚህ ተግባራችሁ ተቆጠቡ እነሱ አንድ ሆነው ሲመጡ እናንተ ታፍራላችሁ ስፔሻሊ በጣም ቡርኬን እየሰደባችሁት ያላችሁ በጣም ከሚባለው በላይ ጸያፍ ስድብ የእናቱ ፎቶ እየዘቀዘቃችሁ የእሱን ፎቶ እንደፈለጋችሁ በኤዲት እየቀያየራችሁ ይሄ እኮ ጋይስ እኛ እኮ መሰልጠን አለብን ሰው ይጣላል ይታረቃል ይህንን አይምሯችሁ ላይ ሴቭ አድርጉት ፕሊስ አንዳንዶቻችሁ ማለት ነው ሁሉም አይደለም አንዳንዶቻችሁ እኔ አሁን በጣም የምወዳችሁ የነ ሀይሚና ቡራ ደጋፊዎች አሉ ሪል የሆነች ሀና የምትባል ልጅ አለች ብሌን ዩዘር ቤቲ ሌላ ማን ነው ስልኬ ነው ጠላቴ እነዚህ ሰዎች በጣም ሁለቱ እንዳይጣሉ በጣም ብዙ ናቸው ባይዘው ስማችሁን ለመጥራት ስላልተመቸኝ ነው እንጂ በጣም ብዙ አላችሁ ገስት እየገባችሁ የምታወሩ በቃ በጣም ኢክራም በጣም ብዙዎች አላችሁ በጣም ለነሱ አንድነት የምትሰሩ አድናቂዎች አላችሁ እናንተን የእውነት ከልብ ነው የምናመሰግናችሁ ምክንያቱም ሰው እንዲለያይ ሳይሆን እንዲታረቅ መስራት ነው ሰው እንዲለያይ መለያየቱ የሚያስደስተው ሰው ይሄ ሰው በቃ ጤነኛ አይደለም ወይም ደግሞ በራሱ ላይፍ ደስተኛ ያልሆነ ሰው ነው እንጂ እነዚህ ልጆች ፍቅር ሆነው እንደዛ እየተሳሳሙ እንደዛ አብረው እየተኙ አብረው እየተጫወቱ ሲመጡልን የነበረው ደስታ በአንድ ጊዜ ይሄ ነገር ሲፈጠር በጣም ከባድ ነው ልጅቷ ደግሞ በጣም ብዙ እርምጃ ነው የምትራመደው ገባችሁ ልጅቷ እዩ ከዚህ በላይ ብዙ ነገር ታመጣለች ግን ደግሞ እኛ ሁለቱን መክረን ነው መመለስ ያለብን እንጂ ጎበዝ ቡርኬ እንኳን በቃ አታስፈልግም ሀይሚ ጎበዝ በቃ ይቅርብሽ ቡርኬ በአንቺ እየቀለደ ነው ጊዜሽን እየበላ ነው እየተጫወተብሽ ነው እንዴ ፍቅር እኮ ሂደታዊ ነው ጋይስ ምንድነው ጊዜዋን የበላው ምንድነው የተጫወተባት ፍቅር እኮ ሂደታዊ ነው ፍቅር ሳትግባቡ አንዴ ትጋባላችሁ እንዴ ጋይስ ይሄ እኮ አይሆንም እና ስለዚህ ይሄንን የምታረጉ ልጆች ከዚህ ተግባራችሁ ብትቆጠቡ የእውነት ብትቆጠቡ ደስ ይለኛል የምሬን ነው የምነግራችሁ ሀይሚና ቡራ እንግዲህ ፈጣሪ አንድ ያርጋችሁ ምንም ማለት አልችልም ከዚህ በላይ ምክንያቱም አንድ እንድትሆኑ ነው የምንፈልገው በጣም ቤተሰው ተጨንቋል ታውቃላችሁ በጣም እጅግ በጣም ቤተሰው ተጨንቋል አድናቂዎቻችሁ ተጨንቀዋል እና እናንተም አንዳንድ ጊዜ ለቤተሰቦቻችሁም ለአድናቂዎቻችሁም እዘኑና ነገሮቹን በጊዜ ለመፍታት ብትሞክሩ ደስ ይለኛል ማለት ነው አይኖ በጣም ከባድ ጊዜ ላይ እንዳላችሁ ሁለታችሁም ለዚህ መድረሳችሁ ደግሞ ዋነኛው ደግሞ ምንድነው ሰውን ስለምታምኑ ነው ለሰው ያላችሁ ክብር ሰውን ስለምታምኑ ሰውን ስለምታቀርቡ
ማንነታችሁ ምንነታችሁን ያላችሁን ነገር ሁሉ ስለምታሳዩ ሰዎች በቅናት ተነሳስተው ያው በቃ የእናንተን ህይወት ለመረበሽ የእናንተን ህይወት ለመበጥበጥ የሄዱበት መንገድ ነው። እንግዲህ ፈጣሪ ሆናችሁ እኛ ይሄ ነገር ባይከሰት ይሄ ነገር ባይሆን ደስ ይለኛል። በቃ ይሄ ነው እና ለምትሳደቡ ግን ይሄ ነው መልእክቱ። ልጅቷ ግን ከዚህ በላይ ብዙ ትራመዳለች። በጣም ብዙ መጥሪያ አምጥታ ልታሰጠው ትችላለች፣ ልትከሰው ትችላለች። አስረግዞኝ ነው እንደዚህ ሄደው ብላ ህጉ ደግሞ ይፈቅድላታል። ሰው ልጅቷ ብዙ መንገድ ነው ከዚህ በኋላ የምትሄደው እና ሀይሚ ለቡርኬ ታስፈልጊዋለች። ቡርኬ አሁን ጭንቀት ላይ ነው ያለው። አንቺን ማጣት አይፈልግም። እየሆነበት ያለው ነገር ልጅቷን እንዳይመታት ነፍሰ ጡር ናት። ትንሽ ቢነካት ወንጀል ነው ለሱ። አንቺ ደግሞ ሀይሚዬ ተረተሽ ከጎኑ ሁኝለት። እኛ እኮ ግራ የገባን እኮ አንቺ እና እሱ ታርቃችሁ እሱ ሲመጣ ወደ አንቺ ትሸሻለሽ፣ እሱ ሲሸሽ አንቺ ትመጫለሽ። እኛ እኮ ግራ አጋባችሁን እኮ። ይሄ ነገር ባይሆን ጥሩ ነው እና ቤክ የምትባል ሰው ግን ስለአንተ ግን በጣም ነው የማዝነው። በጣም ልጅቷ ቤቱን ያሳይሃት አንተ ነህ፣ ሁሉም ነገር እየመራሃት ያለኸው አንተ ነህ እና ከነ ቡርኬ አናት ላይ ብትወርድ ደስ ይለኛል። ወዳጅ መስሎ ጠላት አትሁን። ካጠገባቸው ሆነክ ለነሱ ጠላት መሆን የለብክም። ቤት ማሳየት፣ ስለ ልጅቷ ኢንፎርሜሽን መስጠት የለብክም እና ሀይሚና ቡራም ይሄን ነገር ፎከስ አድርጋችሁ ይዩት። ወዳጃችሁና ጠላታችሁን ለዩ። መቼም አትለያዩም፣ አንድ ትሆናላችሁ። ጊዜ ይፈጃል እንጂ